ፍቅረኛዬን በጣም ነው የምወዳት። የልጅነቴ ናት። እንግዲህ እንደማንኛውም ሰው ተዋደድን፣ ተፋቀርን፣ ትዳር መሰረትን፣ ልጆች ወለድን፣ ሀብት ንብረት መጣ፣ ቢዝነስ ከፈትን፣ ብዙ ቤቶችን ሰራን። በሰላም በፍቅር በደስታ እየኖርን ነው። እንግዲህ እንደሚታወቀው ወንድ ልጅ ሀብት ንብረት ሲያፈራ ኪሱ ሞላ ሞላ ሲል እንግዲህ ውጭ አይታይት ማድረጉ አይቀርምና እንግዲህ ከሚስቴ ውጭ ሌሎች ሴቶችን አይታይት ማድረግ ጀመርኩኝ። እንደውም አንድ ቀን ቢዝነስ ቦታ ላይ ከሴት ጋር ሁሉ ይዛኛለች። በጣም ተጎዳች። በጣም ነው የምትወደኝ፣ በጣም ነው የምታምነኝ። የልጅነት ፍቅረኛዬ ናት እና ደነገጠች፣ አለቀሰች። ፊቷ እስኪያብጥ አይኗ እስኪቀላ ድረስ አለቀሰች። እንግዲህ ሴቶች ያው መልስ ናቸው። ስጦታ ሰጣጥቼ እንግዲህ አባብዬ ወደ ማንነቷ መልሼ እንደገና ኑሮ ቀጠለ። ነገር ግን እኔ ከድርጊቴ አልተቆጠብኩም ወይንም ተጸጽቼ አልተመለስኩም። ያው ሴቶች ጋር ሄድ ማለት ወይንም ቺት ማድረጌን ቀጠልኩኝ። እንግዲህ አልፎ አልፎ ትደርስብኛለች። እንደ ድሮ ግን አላለቀሰችም ወይንም አታለቅስም ወይንም አልተጎዳችም። ያው አይታኝ ዝም ትላለች። እንግዲህ ይሄ ነገር እንደ ኖርማል ቆጥራው ነው ብዬ እኔም ከድርጊቴ ሳልቆጠብ እንግዲህ ሴቶችን ማጫወት ወይንም ቺት ማድረጌን ቀጠልኩኝ። እንግዲህ ልጆቻችንም ማደጉ፣ ቢዝነሱም ሰፋ ሰፋ እያለ መጣ። እኔም ቺት ማድረጌን እንደቀጠልኩ ነው። ህይወት ቀጠለ። እንግዲህ ውጪ ወጣ ስል ያው ኢትስ ኦብቪየስ ሚስቴን ፍቅር እየነፈኳት ወይንም እንደ ድሮ መሆኔን መቀጠል አልቻልኩም። እንግዲህ ይህ በእንዲህ እንዳለ ነው። እንግዲህ አንድ ቀን ከሄድኩበት ስመለስ ጠረጴዛ ላይ ወረቀት አለ ልውሰድ ያለችኝ። በፖስታ ያለ ካርድ ነው። ሳወጣው የባለቤቴ ስምና የአንድ ሌላ ሰው ስም ተጠቅሶ የደስታችን ተካፋይ እንዲሆንልን ተጋብዘዋል የሚል የሰርግ ጥሪ ወረቀት ነው አለ። ክው ብዬ ያው እየቀለደች ነው ብዬ ምንድን ነው ስላት እንግዲህ እኔ ከመጀመሪያ ቺቲንግ በኋላ የክትትል መረቤን ዘርግቼ ብዙ ቪዲዮና ብዙ ፎቶዎች አሉኝ። እሱን ሰው ወይንም ሽማግሌዎች ሰብስቤ እያለቀስኩኝ ያንን ቪዲዮ እያሳየው ንብረት ያካፍለኝ ብዬ ከማስቸግር ያው በደህና ጊዜ የሰራነውን ቤት አንዱን ወስጃለሁ እና የሚመስለኝን ሰው ላገባ ተዘጋጅቻለሁ። ትዳራችንስ ብዬ ሳለቅስ ወይንም ደንግጬ ስንፈራፈር ተረጋጋ፣ ትዳሩን በገዛ ፍቃዴ አፍርሸዋለሁ። ሄጄ ዲቮርስ ፔፐሬን ቀድቻለሁ፣ የ80 ወረቀቴን ቀድቻለሁ እና የሚመስለኝን ሰው አግብቻለሁ። የደስታዬ ተካፋይ ሆን። ሰው ነኝ። 10 ዓመት ጠብቄያለሁ ትመለስ እንደውም ብዬ አልተመለስክም። የድሮን ፍቅር ነፍጋኛል። ከኔ ጋር መተኛት ወይንም ፍቅር መለዋወጥ ካቆምን ቆይተናል። እንደ ሰው አታየኝም። እናትህ መስጊያለሁ። ነገር ግን መኖር አለብኝ። ህይወት ይቀጥላል። ልጆች አድገዋል፣ ወጥተዋል። ስለዚህ አንተም እንደፈለግህ ሁን። እኔም የሚመስለኝን ሰው አግብቻለሁ። ስለዚህ ሌላው የንብረት ክፍፍል የሚቀጥል ይሆናል። ድምጻችንን አጥፍተን አንዳችንን አክብረን በዚህ መልክ መለያየት አለብን ብላ ቁጭ አርጋ እስከ አፍንጫ ነገረችኝ ብሎ ነው እንግዲህ እንደ ወትሮ ታሪኩን የጻፈ ሰው ታሪክ አንብቤ ታሪኩን ያመጣሁላችሁ። ትማሩበታላችሁ ብዬ ነው። ውድድ ነው ማረጋችሁ ባይ